ምን አባሽ ወጥተሽ እናንተ ግን እዚህ የተቀመጣችሁ እንዲህ ያላችሁ ቂጤልሽት ቤቢዬ ቂጤልሽት ለምን እግሬ ሰገይ ባናፋ ይተከል እኔ ጂጂ አላረገውም ያን እዛው እንደለመድሽው አንቺ ዘው ፖፖሽን እዛው ሽጭ አሁንም ከዛ ከበሰበሰ ህይወት ሳትወጪ መልሰሽ ደግሞ ኢየሱስዬ ምናምን አትበይ ቤዚዬ የሚቆጁ ቲንክ ሶ ማች አትበይ እኔ እሱን ነው ያልኩሽ አትበይ በቃ ዮኒ ተውት በቃ ዮኒ ለኔ ትቶታል እሱም የሚቀጠቅጠው ሊቀጥቅጥ እኔም የምቀጠቅጠው ሊቀጠቅጣለው ገባችሁ ዮኒ አይናገርም ምክንያቱም ዮኒ ቢናገር ችግር አለው ሊፈርጥ ነው ሁሉ ነገርና ቤተሰብ ምናምን ይነካካል ፍሬንድ ምናምን ክራይስ ቢባል ነገር ማትቀላቅሉ ቢግሳ ሃይ እኔ ምን አገባኝ ስለ ዮኒ ሃይ ምን ነካለ ማይነካለ ግልጽ ያለ ሊብነት ይስራቁ እዛው ይስራቁ ይቅርታ ወዴት ገባው ይዝራፉ ግን ከኛ ከደሃ ሊዘርፉ ግን እንዳይመጡ በተለይ ከነ ጉቺ ከነ ምን ተርከሲ አው እኔ በጣም እንደም ጉቺ የምታውቅ አይመስለኝ 100% ሹሩኝ የምነግራችሁ እቺ ሙጀሊያ አላወቀችም ምክንያቱም ተናዳ ነበር አይኗን ሊፈጠጥ ጎርጥጥ ሲል ምን ሆና ነው ብዬ እንትን ብያለሁ ጃኒ ማንገቷን ደፍታ ንገሪያት ወደ አንቺ እኮ የላከች ነው አስረጃት እንጂ ምናምን ብላ ወንዳውንነቷን መጥቶባት ነበር እሺ ወደ ጉዳያችን እንመለስ መድረኩ የደስታዬ ቀንና ህይወቴን በሌላ አይነት አቅጣጫ አዲስ የምጀምርበት ቀን በተምቹ ከኔ ጋር እንድትታደሙ በክብር ጠርቻችኋለሁ። በጣም ነው የምወዳችሁ። ኑሩልኝ። አንቺ ስላልሽ አይደለም የምንኖረው፣ በጣም ነው የምንኖረው። ዲቦራ በጣም እንደ ኑሩልኝ ትላለች እንዴ አንቺም እየኖርሽ ነኝና ዛሬ ለቆመኝ ጌታ እግዚአብሔር ክብርና ምስጋና ይግባው። ሌብነቱ ስለጨመረ ማለት ነው። እወዳችኋለሁ። እንዴት አትወጂንም? በጣም ነው እንጂ መውደድ ያለብሽ፣ በጣም ነው መውደድ ያለብሽ። መድረኩ የቱ ጋር ነው ግን መድረኩ? የሀገሬ መድረክ ሊጀመር ነው። ወዴት? መስቀል አደባባይ ሚሊኒየም አዳራሽ ነው። ኃይሌ ገብረስላሴ ፊልም ቤት ነው። የቱ ጋር ነው መድረኩ? ትልቁ መድረክ ከዛ እንባ በእንባ እየዬ ሰው እንዳይነቃ በቃ ቀድመሽ መሸፋፈል በአንቺ በኩል የሄዱት በሙሉ ተያይዘው ወደ እስር ቤት ነው። አንድ ቂጥሽን ታብ ያደርግሽ የዱባይ ፖሊስ አለቀ በቃ ጦር አከሬም ነበር አከሬም ወስዷል አከሬም ትለወጥበት ነው አይደለም። ይኸውላችሁ መኒ ላውንደሪ ነው ያደረጋችሁ። በቃ ግልጽ ነው። መኒ ላውንደሪ ነው ያደረጋችሁ። የተወሰነው ፐርሰንት ለኪሷ ውስጥ ይገባል፣ የተወሰነው ፐርሰንት መልሳ የምትሰጠው። ኦኬ እሱ ሁሉም የሚያደርጉት ነው። ኦኬ ማንም እንኳን እነሱ አይደለችም ባለስልጣኑም ያደርጋል። ይሄ ምንም እንትን አይደለም። ኢትስ ኖት ኒው እንትን አይደለም። ችግር የለም። ማናችንም እናደርጋለን። የዋጋ ለመስማማት ነው እንጂ ሁሉም ያደርጋል። እንዴ ተገኝቶ ነው እንዴ አድርጉ ካገኛችሁ። ግን አንዳንድ ባለጌዎች አሉ ገብታችሁ እሱንም ማሳልፋችሁላቸው ሪስክ ወስዳችሁ ምናምን ነገር 10% ውሰዱ ይሏቸዋል። ጁንታ ይግባብ ሄድና እንደሱ ያለውን ሸርሙጣ ሄድና እዛ ተጠቀምባት። እኔ ላይ አይደለም። ምን መሰላችሁ? በነገራችን ላይ የተጨማለቁ ናቸው ሁሉም ማለት ነው። ምን መሰላችሁ? ስትመጣ አዳምጡ በድጋሚ ታፕ ኮፒ ሊንክ አድርጉልኝ። ስትመጣ ምን ብላለች መሰላችሁ? ሰፖርት ላደርግ ነው እንደዚህ አይነት ነገር ጀምሬያለሁ ነው አይደል ያለችው። ሁላችሁም እስቲ አይደለም የምትሉ ካላችሁ ንገሩ። ምንድን ነው ያለችው? ጌመሮችን እናበረታታ አይደል ያለችው? አይደለም ያለቻችሁ? ኦኬ ላሳያችሁ። አዳምጡ ላኩልኝ በዛኛው ሪከርደሮች ዋው ጥሩ ሀሳብ ነው። ሪከርደሮችንም አወዳድረን እንሸልማለን። ሪከርደሮች በእንትን ማለት ነው በሎጓቸው ይገባሉ። ያው የራሳቸው የሆነ ሰፖርተር ሊኖራቸው የሚሰጣቸው ሊሚት ይኖራል። እሱ ሲያመጡ እነሱም ይሸልማሉ። ሪከርደሮች በጣም አሪፍ ነው። በጣም የአበሻ እስካሁን ድረስ ጀሚላ ነበረች ገስት ጌም የምታጫውተው። አሁን ጀሚላ ገስት ጌም ትታ የጀሚላን አይዲያ ነው የወሰደችው። ጀሚላን አወቃችኋት? ሀቢባ እንዲያውም ሜካፕሽ ያምራል ምናምን ያለቻት አሜሪካ የምትኖር በጣም ምርጥ ልጅ እሷ ነበረች። ይሄን ስራ የእሷን ነው የወሰደችው። ኦኬ ሉክ እንትን ነው አይደል የጀመረችው? ፌስ ቱ ፌስ ጀምራለን። ፌስ ቱ ፌስ እኮ እንደ የትየለሌ እኮ ነው ማለት አይገናኝም እኮ። ፌስ ቱ ፌስ እኮ ይበልጣል። ጀስት አሁን እኔ ኖርማል ጌም ስላቆምኩ ነው እንጂ የእሷን አጣጥላ ፌስ ቱ ፌስ እኮ ይበልጣል። ፌስ ቱ ፌስ እኮ አይገናኝም። ተደብቀው ይጫወቱ ነው ገባችሁ? እሷ አምጥታቸዋለች ተደብቀው ቢጫወቱ ነው። ኦልሬዲ ይሄ እነዚህ አምጥታቸዋለች። ጎ ይበልጣል።
ያ ረዛን ሪከርደራችን ረዛን ትጫወታለች። ደስ ይላል በጣም። የመዳም ቅመሞች ሪከርደሮች እና ቢግ ጌመሮች ሰው በጣም ጥሩ አይዲያ ነው ይዘሽ የመጣሽው። በጣም አሪፍ ነው፣ ደስ ይላል። በጣም እናመሰግናለን ሀቡዬ። በደንብ ደግሞ አይዲያውን ላይክ ርቅቅቅቅ አድርገን ደግሞ እንለዋለን። የእናንተም አይዲያ ጀማሪዎችና የማዳም ቅመሞች ብያለው ጋይስ። ጀማሪዎችና ሪከርደር ብዙ አሉ ብዙ አሉ። በእናታችሁ ያኛውን ላኩልኝ። ያኛውን አጣሁት። መጀመሪያ ገብታ መንደርስ ታውቃላችሁ። የኔ እንደሌላው አይደለም። ጀሚላን ስትነካት ማለት ነው። የኔ እንደ ጀሚል አይደለም። የኔ እንደሌላው ገስት እንደሚያጫውቱት አይደለም። እኔ ከራሴ ነው። አስበሽዋል? 500 ሺህ ኮይን እኮ ነው የምሰጣችሁ እያለች ስታወራለን። እሱን ቪዲዮ ካለ ንገሩ። እኔ ደግሞ ምን አልኩኝ? እንዴ ቺልስ 500 ሺህ ኮይን ኦኬ አልክ። ምን እንዳሰብኩት ታውቃላችሁ? 500 ሺህ ኮይን በቃ የሚረጭ ገንዘብ አለ። እኔ በውስጥ ያሰብኩት ምንድነው በቃ መውጣት ያለበት ገንዘብ አለና ታውጣው ይጠቀም። ሀበሻው እኛውን ይመስለኝ ምንድነው ተጠቀሙ ሀበሻው። እኛ ጋር እኮ ስለማይቻል እኮ ነው። እኔ እኮ ተጠይቄያለሁ። ልጆቼ ሊሳይ እኔ ተጠይቄያለሁ። ግን እዚህ ሀገር አይቻልም። ነው ቀጥታ ነው የምደረገው። አይቻልም። ሌሎችም ልጆች እዚህ ላይ አሉ። 2 ልጆች ተጠይቀዋል። ጌም እንድንጫወት ብዙ ሰው እየተጠየቀ ነው። ይሄ የምታዩት ምናምን ነገር በሙሉ እየተጠየቀ ነው። እሱ ኦኬ። እኔ እነሱ አፈር ይብሉና እነሱ ከሚበሉ እነዚህ ምስኪን ወጣቱ በልቶት ራሱን እንዲለውጥበት ነው። ምክንያቱም መንግስት ያልሰጠ እኔ ምን እላለሁ፣ የኢትዮጵያ መንግስት አላካፈለንም አይደለ? የኛ የቀረ ልጆቻችሁ እንካፈል። ወር ዘ ፕሮብሌም እኔ ልጆቹ ይካፈል። እኔ እኮ ምንም ችግር የለብኝም። ምክንያቱም የኢትዮጵያ መንግስት የኢትዮጵያ ህዝብ ይሄን ሰርቷልና ካገኘነው ወርቅ ቡና ብሎ ስለማያካፍልን የመጣ ገንዘብ በዚህ መንገዱን ከመጣ የኢትዮጵያኖች ናቸው የሚካፈሉ። አሀብ ነው ፕሮብሌም። የኔ ፕሮብሌም የሆነው ምንድን ነው? ማይ ፕሮብሌም ኢዝ በልታለች ተካፍላለች አይደለ? በድጋሚ ያንን ስሟን ይዛ መልካም ነገር መስራት ስትችል ወይንም ደግሞ ኦኬ ጌም መጫወት ጀርመን ትላለች እንዴ? እንዴት ነው እንደዚህ ነገር በአንድ እዚህ ጋር ነገር ቢገባልኝ ነገር እዛ ጋር ፖስታ ላይ ትልቅ ወረቀት ፖስታ ነው የሚጠብቀኝ። እንደዚህ አይነት መልካም ነገር ይዛ ማለት ነው። ኦኬ መልካም ነገር ይዛ አለፈላት አይደለ? በቃ ጥሩ ሲስተም ውስጥ ገብታለች አይደለ? ምን አባቷ ልታረግ ነው? ከቻለች ጃኒንም ማስገባት ከቻለች ቀስ እያለች የሆነ ሰውንም አስገብታ ማስለብለብና መስራት ስትችል እራሷ ብቻ ተቆጣጥራ እንዲህ ብላ ጭራሽ ልጆቹ የሚሰጧቸውን ጊፍተሮቿ እነዚህ ልጆች እንግዲህ እኔ አሁን የእንትናንም ጊፍተር አየሁት፣ የጉቺንም ጊፍተር አየሁት። የማውቀው ልጅ ነው። የጃኒ ጊፍተርንም አየኋት። ሁሌ የምትሰጣት ልጅ ናት። ኖርማሎች ናቸው። እኔ ደግሞ የመሰለኝ ለሚጫወቱት ልጆች ጊፍት ልታሰጥ ነው የመሰለኝ። የኔ ልንገራችሁ ልታሰጣቸው ልክ ለእሷ እንደተሰጣት አሰጥታ ብሩ ልትበታትነው ኔትወርኩን ልታደርገው መስሎኝ ነበረ። አይደለም የተሰጣቸው በሙሉ የምናውቃቸው። ጆከርንም የሰጠችው የምናውቃት ልጅ ናት፣ ገኒ ናት። ጃኒንም የሰጠቻት ልጅን ዊንታ እናውቃታለን። ሁሉም እናውቃለን። የነዛኞቹን ግን አላውቅም። የሁለቱም እንደዛ እንደ ጉድ ሄደው ማለት የግሎሪያና የመቅሰብን አላውቅም። መቅሰብ ደግሞ እንደዚህ አይነት ነገር ውስጥ ትገባለች ብዬም አላስብም። ምክንያቱም የራሷ የሆነ ድርጅት ስላላት ስለምትሰራ ምናምን አይነት ነገር ማለት ነው። ጨዋም ልጅ ናት ልጅቷ ብዬ ነው የማስበው እኔ ለኔ። ያቺኛው እንኳን ያቺኛው ማፊያ እንደሆነች ታስታውቃለች። ኤኒዌይ ግሎሪያ ማፊያ ናት። አይ ቴል ዩ ዘ ትሩ ሺዝ ማፊያ። እና ምን አሰብኩኝ? ኦኬ ራንኳን አጠፋችሁ፣ ፖፖ ራንኳን አጠፋችሁ። እዛ ጋር ነው በቃ እንድናስብ ያደረገችን። ካርሎስ ጉድ ኢቭኒንግ። ይሄን ነው በቃ ራንክሽን አብሬ ጨዋታሽን ቀጥይ። ተጫዋቾቹም ሆኖ ጊፍተሮቹም ማወቅ አለባቸው። ይሄንን ያለሽ ሺፕ ላይ ስማርት ፎሎ ያ በቃ ደደብ አድርጋችኋለች። ደምቆ ለነገሩ ቀድሞ የገቡት ከሷ ጋር ኦርጋናይዜሽን ያደረጉ ናቸው። ቀድሞ የገቡ ናቸው። ሀበሻ ነው የሚያሰራት። ኦፍ ኮርስ ታዲያ ምን ነጭ ነው እንዴ? ነጭ እንደዚህ አይነት ነገር አያሰራም። አጥፍተዋለች፣ በደንብ አድርጋ አጥፍተዋለች። you are not your business this brand this my business። እዛው የዘረፋችሁ ታልበቃችሁ ብሎ ደግሞ በድጋሚ እኔ እኮ ይገርመኛል። ብራችንን ማውጣት ማግባት አልቻልንም ብላችሁ ብሩን በየቦታው እየበተናችሁት ነው አይደለ?
መልሳችሁ ደግሞ ሌላ ብር ደግሞ ለማድረግ ትፈልጋላችሁ። አስወጣራ ጃኔት ተናዳለች። የታባቷ ይበላት። እሷንማ በደንብ ነው የምትሸውዳት። እሷማ ጭራሽ እንትን አይደለች፣ አይገባትም እኮ እንደዚህ አይነት ነገር። ገና በደንብ ትሸውዳት። እሷን በደንብ ነው የምትጫወትባት፣ በደንብ ትጫወትባታለች። ያቺ ጉማሬ ገብቷታል፣ ውጭ ገብቷታል፣ በደንብ ገብቷታል። በጣም ቀንዲ በቃ እያለች ነበር። ደግሞ የሚገርማችሁ ግሎሪያና እንትና እዛ እንደሚገቡ አያውቁም እነሱ። ዝም ብላ ነው ያስገባቻቸው መቅሰብ እንጂ አይገቡም ነበር። መቅሰብ ካለች ማንም ሰው አይገባም። ምክንያቱም መቅሰብ ትበለዋለች። በሚቀጥለው ዙር ይገቡ ነበር። በሚቀጥለው ዙር ታስገባች። ግን አያውቁም፣ እነዛ አይነት ነገር አያውቁም ነበር። ጉቻ አታውቅም ነበር እነሱ እንደሚገቡ አሉ። ያንን እኮ ስለተናገርኳት እኮ ነው። ወጣም ለቀኛ እንዲህ ማለት ከእንደዚህ ነው። ለምንሽ ነው ሰሚቀኝ? ያንቺ አሁን ያለሽ ብር እኔ ዛሬ $5,000 ነበረኝ። እከክ የዛሬ 10 ምናምን ዓመት የነበረኝ ገንዘብ እንደዚህ መጣው። የዛሬ 16 ዓመት ነበረኝ። አሁን አንቺ ያለሽ የዛሬ 16 ዓመት እኔ እንዳንቺ እንኳን አላረገኝም። ገና በታትኝ ምኑ ጋር እንደማደርገው እያሰብኩ ነበር። እከካ ምን አባሽ ነው ባንቺ የሚቀር? ወረቀቴ ራሱ ሚሊዮን ብር እንደሆነ ታውቂያለሽ? ያ ወረቀቴ ብቻ ዜግነቴ $1,000,000 እኔ ብታመም እንዳንቺ በእርዳታ ወይ በሰው ፓስፖርት የምታከም መሰልሽ ነው? እኔ አንቺ ጋር ብታመም በሄሊኮፕተር ጀርመን መምጣት የሚችል ኢንሹራንስ ያለኝ ሴት ነው። ጊዶን ነው የሚነ አንቺ የምታየው በቃ የሚያጭበረብር ፓንት የሚያስወልቅ ነው። ፕራውድ ልትሆኝብኝ ነው የሚገባው። ይልጣ ስም ብቻ ዳይመንድ ይላል እንዲ ቆርቆሮ መዳም ይብሰል ዳይመንድ ብለህ ትመጣለህ። ኦኮቴ ኢዲየት ከአውሮፓ ሆነን ዱባዮችን ስንት ጉዳችሁን እኮ ነው። ገና ዱባይማ ተጨማልቃችኋል። በየተራ ሪፖርት ነው የምትደረጉት። አሁን እናያቸዋለን። ስጠላ ልትሄዱ ነው። በቃ ሄዳችሁ አለቀ። ቻው ባይ ባይ። ለስሚላ ሚግድም ደንቆሮ ትላለህ። ያልተማረ የቀና ሰው ያልተማረ አንቺ ኢዲየት ምን አባሽ ትማሪያለሽ? ወሸላ ማጥብት የወሸላ ዲፕሎማ ነው ያልሽ። ወሸላ ያጣሽ እከካ ዲቦራ ነች አይደል? ዲቦራ ነች። እሷን ጀግና ማለት እወዳለሁ። ስማርት ነች። በቃ ይሄ የሚገርም ለምሳሌ ጌም ሰብስቦ ማጫወት፣ የተለያዩ ሰዎችን ቁጭ አድርጎ ማጫወት እኮ ጌመሮች የተለያዩ ቤቶች ያደርጋሉ አይደል? እሷ ግን ፕራይሱን 500,000 ሽልማት አለው። መቼ ነው 500,000 የምትሸለሙት? በየዙሩ አልፋችሁ መጨረሻ ላይ ሲሄድ 500,000 ኮይን ትሸለማላችሁ። እነማን? ፌመሶች ሉናዬ ፌመሶቹ ተሰብስበው ትናንትና የመጀመሪያ ጌማቸውን ሲጫወቱ በእለቱ ከ2 ሚሊዮን በላይ ኮይኖች ተለቋል። በጠቅላላ 3 ሚሊዮን ከ2 ሚሊዮን በላይ ኮይኖች ተለቀዋል። ከዛ 2 ሚሊዮን ኮይን ውስጥ 20% ለዲቦ ነው። 30 በቲክቶክ አሰራር 20% ለዲቦ ነው የሚሆነው። 30% የ2 ሚሊዮን ከ1 ሚሊዮን በላይ 30% ነው። ስንት ኮይን? 500,000 በላይ 400,000 ኮይን የእሷ ነው ማለት ነው። ለእነሱ ከተሰጣቸው 400,000 ኮይኑ የእሷ ነው ማለት ነው። ተሳስቶ እሷ ጋር የሚገባውና ለእሷ የሚሰጥንም ሲጨምሩበት 500,000 ሆነ ማለት ነው። በአንድ ቀን ጨዋታ እነዚህ ሁሉ ከዚህ በኋላ የሚጫወቱትን ሽልማት እሷ ዘግተዋለች በአንድ ቀን። ማይንድ አያችሁ፣ እሷ በአንድ ቀን በማጫወቱ 20% በምታገኘው ዘግተዋለች።
ከዚህ በኋላ እንግዲህ ስንት ዙር ተጫውተው አንደኛ ወጥተው የሚሸለሙት እና 500 ሺህ ኮይን የሚያገኙት በዙር ነው መሰለኝ አይደል? ኦልሬዲ አንዱን ጅማሬ ስላየው ነው። ቤቷ አይቆጥርም ዘግተዋለች። ኧረ እባክህ አይቆጥርም ዘግተዋለች። አያችሁ አይቷታል። ይዘናል ቤቱ ጋር ነው የሚቆጥርላት። ወዳጅ እንደዚህ የሚባለን እኛው ቴክኖሎጂ ላይ ሆነን አይቆጥርም ልትል ወደ ረሰው አሁን ምንድነው መሰለህ እኔ አሁን ማይንዷን ነው እያደነቅኩ ያለሁት፣ ብሪሊያንት መሆኗን ነው እያደነቅኩ ያለሁት። እኔ ግን የምላችሁ ሌብነትን የሚያደንቅ ሰው እኔ በጣም ይገርመኛል። ተስፍሽ ሌብነትን ነው እንደምታደንቀው? እንስረቅና ኦኬ መደነቅ በቃ ከሰረቅን ነው የምታደንቁን ማለት ነው። እንስረቅ እንዝረፍኛ። አረ እንደው ምን አይነት ህዝብ ነው ያለው ግን እዚህ ሀገር ውስጥ? አንድ ያ ነው። ሁለተኛ በጣም የታዘብኩት ነገር ሰዎች ለብር ሲሉ የተጣሉትን ቢሆን ተጣረቆች እንደሚሉ ደግሞ አይተናል። ኮሜንት ላይ ይዘጋል። ሰው እነሱ ቢዝነሳቸውን ይሰራሉ ማለት ነው። ልነግራችሁ የፈለግኩት ከሌላችሁ የላችሁም ነው በመጀመሪያ ማወቅ ያለብን። ደሃ ከሆንክ ማንም አይፈልግህም እንዳለው ከሌላችሁ የላችሁም። ስለዚህ ደሃ ላለመሆን ምንድን ነው ማድረግ ያለባችሁ ነው ለእናንተ የምነግራችሁ። ደሃ ላለመሆን ምንድን ነው ማድረግ ያለባችሁ? ኖ ሉናዬ ሲሪየስሊ ለራሳችሁ እኔ ማለት ራሳችሁን መስራት። እኔ ልንገራችሁ ባህሪ እኔ ሌባ አይደለሁም ማለት በጣም ማፊያ ነው። ግን አሁን ከዚህ ከቆራንኩ ወሰጅ ብትሉኝ አልወስድም። ይሄ ከዚህ ላይ ከኢትዮጵያ ደግሞ መውሰድ በጣም ነው የሚደብረኝ። ልጆቼ በጣም ነው ይደብረኛል። ኢትዮጵያ ማታለል ምናምን በጣም ነው የሚደብረኝ። ዋይ ከአንድ ሀገር ከዳ ሀገር መጥቼ ይቅርታ ይኸውላችሁ ማንም ብር ነው አይጠላም። ሪስክንም መውሰድ የምችል ሴት ነኝ። እኔ አልሰረኩም ምናምን አልላችሁም። እኔና እግዚአብሔር ነው የምናውቀው። ገባችሁ? ከሰረኩም ይቅርታ የምጠይቀው እግዚአብሔር ነው። መስረቅ ካለበት ሰው ግን ካለ እሰዘርፏል። ትርፍ ካለውና እኔ ከተቸገርኩኝ እወስዳለሁ። አንስቼ ነው የምሄደው። ችግሩ ግን ምንድን ነው? ከማን ነው የምንወስደው ነው። እምነት ደግሞ የሚባል ነገር ሰው እኛ ጋር አምኖ ሲመጣ ማስረዳት ነው። ገባችሁ? በቃ ህጉን ማስረዳት። አሁን ልክ እሱ እንዳለው ህጉን ማስረዳት ትችላላችሁ። ሁሉም የራሱ እንትን አለ አካሄዳለሁ። እኔ ደግሞ አንድ ስቴፕ ህይወቴ ላይ መሻሻልን ካየው አንድ ስቴፕ ኃጢአቴን መቀነስ አለብኝ ብዬ ነው የማምነው። እግዚአብሔር ከፍ ሲያደርገኝ ከፍ ያደረገኝን አምላክ ማስከበር አለብኝ፣ ማክበር አለብኝ። የሆነ ቦታ ደግሞ ለቀቅ ማድረግ አለብኝ ከኋላ ለሚከተለኝ ሰው። ገባችሁ? ካልሞላልን ኦኬ እስከሚሞላልን ድረስ የሆነ ፋይት የምናደርገው ላይፍ አለ። ግን እኔ ያከበረኝን ህዝብ ከኔ ጋር ትኩሳት የያዘውን ህዝብ ግን ቴንኪው ነው ማለት ያለብኝ። መልሽ በሌላ ነገር ከነሱ ጊፍተር ላይ እኔ አልወስድም። በቃ ይባርክልኝ፣ ይሄንን በቃ ይባርክልኝ። ምናልባት ብር የሚያስፈልገኝ ከሆነ ሞር እመጣለሁ፣ እጫወታለሁ። አሁንም የሚወደኝ ይስጠኝ። አሁንም እኮ ይሄ ብቻ እኮ አይደለም። ነገ ደግሞ ሌላ ይሄን ሰውዬ እኮ ያገኘ ነው። ይሄን ሰውዬ ያገኘ ነው እኮ ትናንትና በእኛ ህይወት እኮ ሌሎች ሰዎች ነበሩ አይደለም እንደ ጊፍተሮቻችን። ለምንድን ነው እኔ ጫወታው ለምን ጌሙን እንዳቆም እኔ አንዳንዴ ለምን ጌሙን እንዳቆመችው ራሱ ግራ ይገባኛል። ለምን ነው የማትጫወተው? ቁጭ ብሎ መጫወትና ታፕ ታፕ አድርጉ ብሎ መጫወትና ማግኘትና ወይ ደግሞ የሆነ ስማርት አሁን ስማርት ብለው ሰዎች ሲናገሯቸው ይሄ ስማርትነት አይደለም። ስማርትማ ቢሆን ኖሮ ሳናውቅ ለብዙ አመት ልትሄድ ነበር። አሁን ግን ካወቅን ስማርት አይደለችም። ሺዝ ኖት ስማርት። አሁን አውቀናል። ልክ አይደለሽም ነው ዲቦራ፣ ልክ አይደለሽም። እየሄድሽበት ያለው ነገር ልክ አይደለም። ወይንም አሳውቂ ነው። እንዴት ቶሎ ብላ ራንኳን ታጠፋለች? ራንኳን ማጥፋቷ እኮ ነው ለዚህ ሁላ በሻዶ ለዚህ ሁላ ነገር እንዴ ዋይ አንደኛ ሰፖርት አደርጋለሁ ብላናለች። ሁለተኛ ነገር እዛ ጋር መግባት የነበረባቸው ስነማን ናቸው? ምንድነው ነገሩ?
ከዛ ላይ ደግሞ መርዳት ነው አይደል የምትፈልገው? እኔ ሰፖርት ማድረግ ነው የምፈልገው ምናምን ነው ያለችው ከመጀመሪያ ይሄን ነገር ስትጀምር። እኔ እንዲያውም በቃ ኦኬ ሰፖርት ልታረግ ነው ብዬ ነው ያልኩት። ግን እያየነ ያለው ነገር ከመጀመሪያው ጀምሮ እግዚአብሔርን መዳፈር እኔ አሁን እግዚአብሔር ይመልሰው አንዳንዴ በቃ ያየናል እኮ እሱን ማታለል ለምን አስፈለገ? በሱ መነገድ በሱ በስም ያተነግዱ እኮ ይላል መጽሐፍ ቅዱስ ነው። በቃ እዚሁ እንበሳበስ ከናጽያታችን ኢየሱስ እያልን እየጠራን እንደናሰበን እዚህ ጋር ደግሞ ይሄ ስማርትነት አይደለም። በነገር ይሄ ሌብነት ነው። የሌብነት እንትን ደግሞ የምንዘርፈው ስማርትነት ማለት ለኔ ምንድነው? የሆነ ካንቺ የበለጠው ቦታ ላይ ሄደሽ ቢዝነስ ላይ እንትን ብለሽ የሆነ ብር ዱአ ማድረግ እሱ ነው ስማርትነት። ባላሰቡት መንገድ ከእጃቸው ብር ማውጣት የሆነ 1 ሚሊዮን የነበረው ታታታታ ብለሽ ሞቅ አድርገሽ 10 ሚሊዮን ከሸጥሽ ለኔ በጣም ስማርት ምለው እንደዚህ አይነት ሴት የቢዝነስ ሴት ነው። ምክንያቱም ወደቅ የተባለ ነገር አንስታ በብዙ ብር የምትለውጥ እነዚህ የቤት ሻጮች ምናምን ለኔ እነሱ ናቸው ስማርት። ያልተገዛን ነገር እንዲገዛ የሚያደርጉ ያልተሸጠ እንደዛ ከሆነ ሪል ስቴት ውስጥ ግቡና ዱባይ አፉን የከፈተውን ቤቶች አሻሽጡ። ለኔ ስማርቶች እነሱ ሴቶች ናቸው። ለኔ ስማርቶች ከትልቅ የቢዝነስ እንትን ጋር የሚገናኙ ናቸው ለኔ ስማርቶች። እሷ ግን ለኔ ስማርት አይደለችም። እየዘረፈች ያለችው ከዚሁ ከጆከር ጊፍተር ከገነት ላይ ነው። ደግሞ ሰፖርት አደርጋለሁ ነው ያለች። እኔ ምንድነው ሰፖርት አደርጋለሁ እስካልሽ ድረስ ካንቺ የጠበቅኩት ሰፖርት ነው። ሰፖርት ስታረጊ ግን እንዴት ነው ካንተ ከሱ ነው አይደል ሰፖርት አደርጋለሁ ያለቻችሁ። ሰፖርት አደርጋለሁ ካለቻችሁ ከእንደገና ደግሞ ምን ብላለች መሰላችሁ? ቆይ አላማውና ካለችው ልንገራችሁ ደግሞ ሌላ ያለችው የዚህ ጌም አላማ አለች። ሰበና ቢልክልኝ ማን ጋር ነበረ? የቱ ጋር ነው? አሁን አላገኘሁም። ሰላም ሊሊ እስቲ ላኪልኝ የዚህ ጌም አላማው ያለችበት ጧት ያሰማችሁ እዚህ ላይ የዚህ ጌም አላማው እና እንትን አለው። ምንድነው አላማው? ምንድነው አላማው? አላማውን እኮ አየነው ከመጀመሪያው። ልክ አይደለም ነው ያልኩሽ ያለው። ማንነካት ዋክክልኝ ገነትን ለምን ምናካት አለካዋተኝ ጅልነቷን የሚያናድደኝ እንጂ ላንተ ተስጠ ስለምትወድ ችግር የለም። ተጋቡ አታፋጭ። አየ ጆከር አታፋጭ። አሃ ለምን እኔ አሁን ልንገርህ ጆከር አዳምጠኝ ነው። ሰፖርት አደርጋለሁ አይደል ያለችው። በቃ ተሸብለሉ የምትል እንኳን እንሸብለል። በቃ ህዝቡ ይበላ። አሁንም መታ ደግሞ ትብላ። እንሸብለል ቀዩ ነበር። ኦኬ በቃ አላፋጠጥም። እኔ ማፋጠጥን አልወድም። እኔ እኮ አልተናገርኳትም። ምን እንዳልኳት ታውቃለህ ጆከር? ትላንትና እንዳትጎጂ እያስታወቅብሽ ነው። ገባ? እና ምንድን ነው ያልኳት? ንገሪያቸው ለምታጫውቹ ሰዎች ራንኩን መዝጋትሽን ንገሪያቸው። 30% እንደሚቆርጥ ከ500,000 በላይ ይኸውላችሁ። አሁን 20% ያለው ተስፍሽ ከ500,000 በላይ ኮይኑ ባደገ ቁጥር የሚቆርጠውም እያደገ ነው የሚሄደው። የሚሰጣችሁም እየጨመረ ነው የሚሄደው። ገባችሁ? ከ500,000 በላይ 30% ነው የሚቆርጠው። ከ500,000 በታች ደግሞ 20% ነው። ብቻ እንደ እንትናችሁ ነው የሚቆርጠው፣ እንደ ገቢያችሁ ማለት ነው። ስለዚህ ምንድነው ያልኳት? እኔ ምንድነው ያልኳት? ራንኩን ክፈቹና ምንም ፐርሰንት ሳትወስጂባቸው ስጫቸው ያልኩሽ። በቃ ስጫቸው። ምን አባሽ ወጥተሽ እናንተ ግን እዚህ የተቀመጣችሁ እንዲህ ያላችሁ ቂጤን ልሽጥ ቤቢዬ፣ ቂጤን ልሽጥ እግሬን ሰቅዬ ፓንቴን አድርጌ በእጄ እየጎረጎርኩኝ የኦንላይን ሸርሙጣሉ። ለምን ባናቱ አይተከል? እኔ ጂጂ አላረገውም። ያን እዛው እንደለመድሽው አንቺ እዛው ፖፖሽን እዛው ሽጭ። አሁንም ከዛ ከበሰበሰ ህይወት ሳትወጪ መልሰሽ ደግሞ ኢየሱስዬ ምናምን አትበይ። ቤዚዬ የሚቆጁ ቲንክ ሶ ማች አትበይ። እኔ እሱን ነው ያልኩሽ። አትበይ በቃ የምትቀጩ አንቺ ነሽ፣ እኔ አይደለሁም። ዛሬ በጀርባሽ ተወድቀሻል፣ ነገ በፊት ለፊትሽ ወድቀሻል። ነገ በጀርባሽ እንዳትወድቂና ይቺ ናት ዲቦራ ሃይ እኔ ግራ ነኝ እንዳትዪ።
እሱን ነው እየነገርኩሽ ያለው። ምን ጥቅም ታገኛለች እሷ? ዴዚዬ በጣም ጥቅም ታገኛለች። 30% ወደ እሷ ይሄዳል፣ 40% ወደ ቲክቶክ ይሄዳል። አሁን ጆከር ይዞት የወጣው ልንገርሽ፣ ካልኩሌት ላደርግልሽ እችላለሁ። ቤቷ ይቆርጣል እና ቤቷን ትዝጋሽ ስታጫወት ሀገር የሚለውን ቲክቶክ የሚቆርጠው አለ። የእሷን ቤት እንትን ትበለው ትዝጋው ቤቷን ትዝጋው። ጆከር ምንም አትሸፋፍም። አንተ እኔ ሀቀኛ ትመስለኝ ነበረ፣ ግን ሀቀኛ አይደለም። አትሸፋፍም። እና አንቺ ምን አገባሽ እንዴ? ቀዲቡራ መልሳ ወደ ልመና ገባቻ። ሀገሬ በሚለው ሀገሬ የሚል ልመና በሀገር ስም እየለመነች ነው፣ እያዋረደች ነው። ይኸው ነገረን እኮ ቻቻቤቲ ላይ እኮ ምን ይላል መሰለህ? እዚህ ላይ ነው ያለው። ቻቻቤቲ ምን ይላል መሰለህ? ሆስቶ ነው